ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገልጿል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለን አካባቢ መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪ ማቁሰላቸው ምንጮች ተናግረዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ገልጸዋል። የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ጎራበትባቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ረቡዕ ሚያዝያ 22 2017 ዓ.ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ተናግረዋል። እንደ ኃላፊው ገለጻም የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉ የሱዳን ህዝቦች ነጻነት ተቃዋሚ ታጣቂዎች ናቸው ተብሏል። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጮቹ ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጦ የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ የገቡ እንደሆነ መረጃዎች እንዳላቸውም ተገልጿል። የአካባቢው ኃላፊ ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውና ቤቶችን ማቃጠላቸውን የተናገሩት የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንግ በተከፈተባቸው ጥቃት እንደቆሰሉም ታውቋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳ ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመትተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራ አካባቢ እየተዛመተ መሆኑን ለማጣራት እንደነበርም ታውቋል። የዋና አስተዳዳሪው በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ባወጣው መግለጫ አመላክቷል። ሌላው መረጃ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ አይቆምም ሲሉ ተናገሩ። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለ3 ዓመታት ያህል የዘለቀው ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚለው መሆኑን አብራርተዋል። ምክትል ፕሬዚዳንቱ አክለውም እነርሱ ሩሲያና ዩክሬን ለማለት ነው ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ሲሉም ተደምጠዋል። የቫንስ አስተያየት የተሰማው ኪየቭና ዋሽንግተን አሜሪካም የደህንነት ድጋፍ ለማድረግ በምላሹ የዩክሬን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው ተብሏል። ቫንሲን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነት የያዘበትን መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ ነገር ግን ለጥቂት ማይሎች ግዛት በሚል በዚያም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባት ሩሲያ በፈረንጆቹ 2014 በወራ የያዘቻትን ክሪሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግረው እንደነበር የሚዘነጋ አይደለም። ከዚህ ቀደም ግን የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የሀገሪቱ ህገ መንግስት በማጣቀስ ተናግረዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።